በእየለቱና በየሰዓቱ የምትመገቡትና የምትጠጡት አንድ ነገር አለ። ስኳር ሙሉ በሙሉ አእምሯችሁን በመቆጣጠር ወደ ሱሰኛና ወደ ተበላሸ አእምሮ ይቀይረዋል። እዚህ ጋር በደንብ ግልጽ ላድርግላችሁ። ስኳር ስንል ጣፋጭ ነገሮችን ጨምሮ ነው። ምክንያቱም አብዛኛው ጣፋጭ ነገር በውስጣቸው ስኳር አለ። ስኳር ጣፋጭነቱ ሰመመንና እርካታ፣ ተጽዕኖ ግን ድምፅ አልባ ገዳይ መሳሪያ ነው። ይህን ስንላችሁ ምናልባት የደም ግፊት ወይም የልብ ህመምን ታስቡ ይሆናል። ነገር ግን እውነቱ ከዚህ ሁሉ የከፋ ነው። ይህ ትውልድን ሙሉ በሙሉ ወደ ሱስ ወጥመድ የከተተው አደገኛ ወጥመድ እቤታችን ያለው ስኳር ነው። እዚህ ጋር ነው ትልቁ ነገር። አትሳሳቱ። ሳይንስ ይህን ባህሪነት ሲገልጸው ስኳር በአንጎላችን ላይ የሚፈጥረው የደስታ ስሜት ከኮካይን ጋር በኬሚካል የተስተካከለ ነው። ዶፓሚንን በመቆጣጠር የአንጎላችሁን የሽልማት ማዕከል በበላይነት ይቆጣጠራል። በእርግጥም ዛሬ በታሪክ በሳይንስና በኢኮኖሚክስ ማስረጃዎች ተደግፈን ይህን ዓለም አቀፋዊ ወጥመድ ከመጀመሪያው እስከ መጨረሻው ከኛ የደበቁንን ገዳይ ምስጢር እናጋልጣለን። አስገራሚው ነገር ደግሞ ከስኳር ጀርባ ግን አሰቃቂና በግፍ የተሞላ ታሪክ እንዳለ ታውቃላችሁ? ይህ አስደንጋጭ የስኳር ሱስ የጀመረው መቼ ነው ብለን የታሪክ ዶሴያችንን እንግለጥ። በ17ኛው ክፍለ ዘመን ስኳር የሀብታሞች ቅንጦት ልክ እንዳሁኑ ውድ ዳይመንድ ነበር። እንዲያውም ይህን ኬሚካል ወደ ዓለም ገበታ ለማድረስ የባሪያ ንግድ ጭምር እንደተካሄደ ታሪክ ያስረዳል። ታዲያ ይህን ሁሉ ታሪክ አሳልፎ እንዴት በአንድ ምዕተ ዓመት ውስጥ ከአልፎ ከሚገኝ ቅንጦት ወደ የየዕለት ተዕለት የምግብ ፍላጎት ማዕከል እንዴት ሊቀየር ቻለ? ይህ ነገር ሁሌም ያስገርመኛል። የዚህ ለውጥ መነሻ ደግሞ ትልቁ የውሸት ዘመቻ በ1960ዎቹ የምግብ አምራች ኢንዱስትሪዎች እናም ታላላቅ የስኳር ኩባንያዎች በተለይ በዩናይትድ ስቴትስ ትልቁን የጤና ጠላት ስኳርን ለመደበቅ ሲሉ ስብ በልብ በሽታ ላይ ተጽዕኖ አለው ብለው በመግለጽ የሳይንስ ሊቃውንትን በገንዘብ እስከ መደለል ደርሰው ነበር። ከዚህ ሁሉ በኋላም ግን ይህ የዘመናት ውሸት የዛሬውን የኢትዮጵያ ገበታ ጨምሮ ዓለማችንን ለሁለት ትውልድ ስኳር የያዙ ምርቶችን እንዲያምኑና በብዛት እንድንጠቀም አድርጓል። ለምሳሌ የምግብና ምርቶቻቸውን መሸፈኛ ወረቀት ላይ ወይም የንግድ ምልክቶቻቸው ላይ የራሳቸውን ምግብ ምርቶች ዝቅተኛ ስብ ብለው ሲያስተዋውቁ የጠፋውን ጣዕምና ኪሳራ ለመሙላት ስኳርን 4 እጥፍ ጨምረዋል። ይህ ደግሞ ለኛ የሰው ልጆች ጤንነታችን ሳይሆን የሽያጭ ገበያቸውን ከፍ አድርገዋል። አሁን ደግሞ ከታሪክ ወጣ እንበል እናም ወደ ሰውነታችን ላይ ወደ ውስጣችሁ አንጎልና ስነ ልቦናችሁ እንግባ። ስኳር እንዴት አንጎላችሁን ይቆጣጠራል? ሁል ጊዜም ስኳር ስትመገቡ አንጎላችሁ ዶፓሚን የተባለ ሆርሞን ይለቃል። ይህ ሆርሞን ስትመገቡ ስትነቃቁና አንጎላችሁ ሲሸልማችሁ የሚለቀቅ ሆርሞን ነው። ሱስ የሚያስይዙ ነገሮች ስትጠቀሙ ማለትም ስልክ፣ አልኮል ወይም ስኳርን ስትጠቀሙ ይህ ሆርሞን ይለቀቃል። ይህም ማለት ስኳር ስትመገቡ ጥሩ ስሜት የሚሰማችሁ ለዚሁ ነው። እጅግ በጣም የሚገርመው ነገር ስትጨናነቁ የስኳር ወይም የምግብ ፍላጎታችሁ የሚጨምረውና ስኳርን ላቁም ብትሉ የሚከብዳችሁ ለዚሁ ነው። አንጎላችሁ የዶፓሚን ሆርሞን ደስታን ስለለመደ ድጋሚ እንዲሰጥ አሁንም ይጠይቃችኋል። ልክ እንደ የትኛውም ሱስ ማለት ነው። ይህን ስል ግን ትኩረት ልትሰጡት የሚገባ አንድ ነገር አለ። ይህ የአንጎላችሁ ፍላጎት አደገኛ መዘዝ አለው። ስኳር ከሰውነታችሁ ስርዓት ውጪ በመሆን ሰውነታችሁን ሙሉ በሙሉ ያወዛገባል። እዚህ ላይ አንድ ጥያቄ ማንሳት ተገቢ ነው። ታዲያ ይህ የዶፓሚን ዑደት አንዴ ከተበላሸ የመርሳት አቅማችሁን፣ የትኩረት ማዕከላችሁንና የስሜት መረጋጋታችሁ ላይ ምን አይነት ዘላቂ ጉዳት ያመጣል? ሳይንቲስቶች አሁን የስኳር ሱስ የአልዛይመርን በሽታ እንዴት እንደሚያፋጥን የሚያስረዱት ታይፕ 3 ዳያቤቲስ የሚል አዲስ ቃል እየተጠቀሙ ነው። ይህ ስኳር በህይወታችን ውስጥ ያለውን ትልቁን የማሰብ ችሎታ እንዴት እንደሚያበላሽ በግልጽ ያሳያል። ወደ ውስጥ ጠለቅ አድርገን ስንመረምርና ስንገባ ኒውሮሳይንስ እንደሚነግረን ስኳርን መመገብ በየጊዜው የአንጎል የሽልማት ማዕከል ውስጥ የሚገኙትን የዶፓሚን ተቀባዮች ወይም ሪሴፕተርስ ቁጥር ይቀንሳል። በዚህም ምክንያት አንጎላችሁ ያንኑን የደስታ ስሜት ለማግኘት ከጊዜ ወደ ጊዜ የበለጠ ስኳር መፈለግ ይጀምራል። ይህ ሁኔታ ደግሞ ሰውነት የስኳርን መርዛማነት ለመቆጣጠር የሚያደርገው ትልቅ ጦርነትና ጥረት በመሆኑ ኢንሱሊን ተቀባዮች በበቂ ሁኔታ ምላሽ መስጠት፣ ስራቸውን በአግባቡ መስራት ያቆማሉ። ይህ ችግር የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ይባላል። ይህ የአንጎል የኬሚካል ሚዛን መዛባት ነው የስሜት መለዋወጥን፣ ድካምንና ከምግብ በኋላ የሚሰማንን ከፍተኛ ድብርት፣ መጥፎ ስሜት የሚያመጣው። ስለዚህ ስኳር የደም ስኳር መጠንን ብቻ ሳይሆን ስሜታችንንና የውሳኔ አሰጣጥ አቅማችንን በየዕለቱ የሚቆጣጠረው። ይህን ሳይንሳዊ እውነታ ተከትሎ አሁን ስኳር በጤናችን ላይና በአንጎላችን ላይ የሚያመጣው አስደንጋጭ ጉዳቶች ካየን በኋላ ወደ ትልቁ የገንዘብ ጥያቄ እንመጣለን። የስኳር ኢኮኖሚ ምንድን ነው? ስኳርን ለመግዛት በሱፐርማርኬት የምታወጡት እያንዳንዱ ብር ወደ ስኳር አምራች ድርጅቶች ኪስ ቀጥታ እየገባ ነው። የሚገርመው ግን ከዓመታት በኋላ ደግሞ በስኳር ምክንያት ለሚመጡ በሽታዎች እንደ የስኳር በሽታ፣ የልብ ህመምና የደም ግፊት ለሕክምና የምታወጡት
የምታወጡት ገንዘብ ከመጀመሪያው ግዢ 10 እጥፍ ይበልጣል። ስኳር ጤንነታችሁን የሚጎዳ ለሞት የሚዳርግ ብቻ ሳይሆን የቤተሰባችሁን የወደፊት የፋይናንስ እድል በግልጽ የሚያደናቅፍ ነው። የተደበቀውና ሚስጥራዊ የጤና ጠላቶች አሉን። ለስላሳ መጠጦች፣ ኬኮችና በኢንዱስትሪ የተዘጋጁ ምግቦች የሚሰሩትን ሴራ በግልጽ እንመልከት። ፈሳሽ ስኳር ከሁሉም የከፋ ነው። እንደ ኮካ-ኮላ ያሉ ለስላሳ መጠጦች ምንም አይነት የጥጋብ ስሜት ሳይሰጡ በደም ውስጥ በከፍተኛ ፍጥነት ገብተው የዶፓሚን ፍንዳታና ስሜት ይፈጥራሉ። ልብ በሉ፣ የምግብ አምራቾች የዶፓሚን ፍንዳታውን በከፍተኛ ደረጃ እንዲጨምር ፍሩክቶስን በብዛት ይጠቀማሉ። ስለዚህ የዚህ ውጤት ደግሞ በፓርኪንሰንስ ላይ የሚመጣው ጫና ነው። ይህ ኢንሱሊንን መቋቋም ያስከትላል። ከዚህም የከፋው ደግሞ ፍሩክቶስ በጉበት ውስጥ በቀጥታ ወደ ስብነት በመቀየር የጉበት ስብ በሽታን ያስከትላል። ከዚህ ሁሉ የጨለመ ትንታኔ መረጃ በኋላ ግን ተስፋና መፍትሄ አለ። ይህን ያህል አስደንጋጭ እውነት ስነግራችሁ መፍትሄ ማግኘት ወሳኝ ነው። አረ ግዴታም ጭምር ነው። ጤናማ ህይወት ለመኖር የምግብ አሰራሩን ማወቅ ወሳኝ ነገር ነው። ለዚህ ነው ሞሰብ ኩኪንግ ቻናልን ማስታወቅ የፈለግነው። ሞሰብ የጤናማ አኗኗርና ጣፋጭ ምግብ ሚስጥርን ይሰጣል። አሁን ግን ወደ ትልቁ ጥያቄ እንመለስና ለ2 ሳምንት አሊያም ለ21 ቀን ብቻ ስኳርን ብታቆሙ በሰውነታችሁ ላይ የሚፈጠረው አስገራሚ ነገር ምን ሊሆን ይችላል? በመጀመሪያ ደረጃ ማድረግ ያለብን ነገሮች በደንብ አድርገን መተግበር። ለምሳሌ እቤታችሁን በቅድሚያ ማጽዳት ወሳኝ ነው። ቀዳሚው ነገር በቤቶ ውስጥ ያሉትን የተደበቁ ስኳር የያዙ ምግቦችና ጣፋጭ መጠጥን ለስላሳን ጨምሮ ሙሉ በሙሉ ማስወገድ። አይን ያላየውን ልብ አያስበውም የሚባል አነጋገር አለ። ከዚያም በላይ ደግሞ የጣዕም ስሜታችሁን እንደገና ለማስተካከል ለ2 ተከታታይ ሳምንታት ሙሉ በሙሉ ጣፋጭ ነገሮችን አቁሙ። በምትኩም በምግባችሁ ውስጥ ፋይበርና ፕሮቲኖችን በተጨማሪም አትክልቶችን በመጠቀም እነዚህ አደገኛና ገዳይ የሆኑ የስኳር ሱስ አሊያም ፍላጎትን ሙሉ በሙሉ እስከ ወዲያኛው ድረስ የመሸኘትና የማቆም ኃይል አላቸው። እናም አሁን እዚህ ጋር ነው አስገራሚው ለውጥ የሚጀምረው። ከ2 ሳምንታት በኋላ አንጎላችሁ የዶፓሚን ጥገኝነቱን ስለሚቀንስ ትኩረታችሁ፣ የማሰብ ችሎታችሁ ወይም አቅማችሁ በእጥፍ ይጨምራል። የሰውነታችሁ ውፍረት ይቀንሳል። እናም የእንቅልፋችሁ ጥራት፣ የአእምሮአችሁ ጭንቀት ይሻሻላል። የጣዕም ብቃቶቻችሁ ስለሚስተካከሉ ተፈጥሯዊ የሆኑ ምግቦችን መውደድ ትጀምራላችሁ። በተጨማሪም የእብጠት መቀነስ ኢንፍላሜሽን ሪዳክሽን ከዋነኞቹ ጥቅሞች አንዱ ነው። ስር የሰደደ የስኳር ፍጆታ ሰውነታችሁን በቋሚ የጭንቀት ሁኔታ ውስጥ እንዲኖር ያደርጋል። ይህም ለብዙ በሽታዎች መንስኤና መነሻ ነው። ከ2 ሳምንታት በኋላ ቆዳችሁ ይበልጥ ብሩህ ይሆናል። የመገጣጠሚያ ህመሞች ይቀንሳሉ። እንዲሁም የምግብ መፈጨት ስርዓታችሁን ወደ መደበኛው ይመልሳል። በመጨረሻም በራስ የመተማመናችሁ ስሜት በእጅጉ ይጨምራል። ምክንያቱም ለአንጎላችሁ ተገዥ ከመሆን ወጥታችሁ የራሳችሁን ምርጫ በራሳችሁ መወሰን መቻላችሁን ታረጋግጣላችሁ። ይህም ማለት ለዶፓሚን ዑደት ተገዢ ከመሆኑ ወደ እውነተኛ ነፃነት ትሸጋገራላችሁ ማለት ነው። ጓደኞቼ፣ ከስኳር ሱስ ነፃ ለመውጣት የሚቻል ብቻ ሳይሆን የእርሶ ግዴታና ለቤተሰቦ ህይወት የሚከፍሉት ትልቅ ዋጋ ነው። ይህን እርምጃ ስትወስዱ የጤናችሁን ብቻ ሳይሆን ገንዘባችሁንና የልጆቻችሁን የወደፊት እድል ትጠብቃላችሁ። ከስኳር ነፃ የሆነ ትውልድ እንገነባለን ብዬ ተስፋ አደርጋለሁ። ይህን ሁሉ ጥልቅ መረጃ ለሌሎች ወገኖቻችሁ ለማድረስ አሁኑኑ ላይክ ያድርጉ፣ አስተያየቶቻችሁን ስጡን። ይህን ታላቅ ሚስጥር ለሚወዱት ሰው ሼር ያድርጉ። ሞሰብ ኩኪንግ ቻናልን ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሁኑ። እስከሚቀጥለው ጥልቅ በሆነ መረጃ እስከምንገናኝ